ሰላም እንዴት ናችሁ? አሸናፊ ይባላለሁ። ይሄ አሼ አርባ ምንጭ የዩቲዩብ ቻናላችን ነው። እዚህ ጋር እንደምታዩት አስቀምጬላችኋለሁ። ሳብስክራይብ፣ ላይክ፣ ኮመንት እንዲሁም የደወሏን ምልክት በመጫን እንዴት ወደ ጀርመን ሀገር ከኢትዮጵያ ምንም ኤጀንት ሆነ ኮንሰልታንሲ ድርጅት ሳያስፈልጋችሁ እንዴት ራሳችሁ ፕሮሰስ አድርጋችሁ ወደ ጀርመን መምጣት ትችላላችሁ ከሚል ቪዲዮ እየሰራው እገኛለሁ። እና ያው እኔም ያለ የትኛውም ኮንሰልታንሲ ድርጅት ወይም ኤጀንት ሙሉውን ፕሮሰስ በራሴ አድርጌ ስለመጣሁኝ እናንተም ትችላላችሁ ማለት ነው። ስልክ ካላችሁ፣ ኢንተርኔት ካላችሁ፣ ኦር ኮምፒውተርም ካላችሁ በራሳችሁ ሙሉውን ፕሮሰስ ማድረግ ትችላላችሁ። እና ከዚህ በፊት በሰራሁላችሁ ቪዲዮ በትምህርት እንዴት አፕላይ አድርጋችሁ ወደ ጀርመን መምጣት ትችላላችሁ የሚል ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ በስራ ወደ ጀርመን ለመምጣት ከአፕላይ ማድረግ ከሚያስፈልጋችሁ ነገሮች እና እንዴት አፕላይ እንደምታደርጉ አሳያችኋለሁ። ነገር ግን ወደ ጀርመን ሀገር በስራ ለመምጣት ሁለት አይነት አማራጮች አሉ። አንደኛው ኦልሬዲ ኢትዮጵያ ሆናችሁ እዚህ ጀርመን ሀገር ያሉ ድርጅቶች ላይ ስራ አፕላይ አድርጋችሁ ያ ድርጅት እናንተን ተቀብሎ የአክሴፕታንስ ሌተር ከሰጣችሁ ያን አክሴፕታንስ ሌተር ኤምባሲ ይዛችሁ ሄዳችሁ ስራ አፕላይ የምታደርጉበት ነው ማለት ነው። ሁለተኛው ደግሞ ኦፖርቹኒቲ ካርድ ይባላል። ይሄም ማለት ጀርመን ሀገር ስራ ሳታገኙ ነገር ግን ወደ ጀርመን ሀገር መታችሁ ከዛ በኋላ ስራ እንፈልጋለን የምትሉ ከሆነ ማለት ነው። እሱኛውን በሌላኛው ቪዲዮ እሰራላችኋለሁ። ዛሬ መጀመሪያ ላይ ያልኩትን እሰራላችኋለሁ እና ያው ሁሉም ሰው እንደሚያውቀው ሊንክዲን፣ ኢንዲድ ወይም የተለያዩ የስራ አፕላይ ማድረጊያ ዌብሳይቶች ላይ ጀርመን ሀገር ያሉ ድርጅቶች ከእናንተ ጋር የሚስማማ መርጣችሁ አፕላይ ማድረግ ትችላላችሁ። ነገር ግን እኔ ዛሬ ላሳያችሁ የፈለኩት የጀርመን መንግስት ስራ የሚለቅባቸው ሁለት ዋና ዌብሳይቶች አሉ። አንደኛው ሜክ ኢት ኢን ጀርመኒ ሲሆን ሁለተኛው ደግሞ አጋንቱር ፎር አርባይት የሚል ነው። አጋንቱር ፎር አርባይት ብዙ ጊዜ ሊሰራ የሚችለው እዚህ ሀገር ኦልሬዲ ላሉ ሰዎች ነው እና ዛሬ ኢትዮጵያ ሆናችሁ እንዴት ስራ አፕላይ የምታደርጉበትን የሜክ ኢት ኢን ጀርመኒ ዌብሳይት ላይ ስራ አብረን እንፈልጋለን። እናንተ የኔን ቪዲዮ በመከታተል ለራሳችሁ የሚስማማችሁን ከተማራችሁበት ስራ ጋር ልምድ ካላችሁ ስራ ጋር ይገናኛል ብላችሁ ያሰባችሁትን ስራ ትመርጣላችሁ። እኔ ግን ለምሳሌ የሆነ ስራ መርጬ ዌብሳይቱ ላይ እንዴት ሙሉውን ነገር እንደሚደረግ ስራ እንዴት እንደምትፈልጉ ከዛ በኋላ ለዛ ስራ እንዴት አፕላይ እንደምታደርጉ ወይዘር ካምፓኒው በራሳቸው ዌብሳይት ላይ አፕላይ እንድታደርጉ ከፈለገ ኦር ደግሞ በኢሜል አፕላይ እንድታደርጉ ከፈለገ እና ያው ዶክመንቶች የሚያስፈልገውን ነገር እና ጥቂት ደግሞ ስለ ኤምባሲ ፕሮሰስ በስራ መምጣት ከፈለጋችሁ ያለውን ነገር እነግራችኋለሁ። እና ያው ቪዲዮውን ተከታተሉት። እያንዳንዱን ስቴፕ ማድረገውን ካያችሁ ራሳችሁን ማድረግ ትችላላችሁ። ከዛ ያው ሁሉም ነገር ትክክል ከሆነ አክሴፕታንስ ካገኛችሁ ኤምባሲ ፕሮሰስ ነው የሚቀረው። ያን ደግሞ በራሳችሁ ኤምባሲ ቀጠሮ ይዛችሁ መጨረስ ትችላላችሁ። ይሄ ቪዲዮ ለሌሎችም ይጠቅማል፣ ማየት አለባቸው። እንዲሁም ጀርመን መምጣት የሚፈልጉ ሰዎች አለ ብላችሁ የምታስቧቸው ከሆነ ሼር አድርጉላቸው። በጣም አመሰግናለሁ። ወደ ቪዲዮ እንሂድ። እሺ አሁን አሳያችኋለሁ እንዴት ወደ ዌብሳይቱ እንሄዳለን። በመጀመሪያ ሜክ ኢት ኢን ጀርመኒ የሚለውን ይሄን እዚህ ጋር ጽፌው ነበር መጀመሪያ ብለን ሰርች እናደርጋለን ጎግል ላይ። ከዛ በኋላ ይሄ እዚህ ጋር እንደምታዩት ትገቡና ሜክ ኢት ኢን ጀርመኒ የሚለው ዌብሳይት ላይ እንገባለን። አሁን ይሄ ዌብሳይት የጀርመን መንግስት ዌብሳይት ሲሆን የተለያዩ ጀርመንም ላሉ ውጭ ሀገርም ላሉ ሰዎች ስራ አፕላይ ለማድረግ ስለ ቪዛ የሚያስፈልጉ ነገሮችን፣ ስለ ህይወት ጀርመን ላይ ወርክ እና ትምህርት ጀርመን ላይ እንዴት እንደሚደረግ ትሬዲንግ ያለውን ነገር ያሳያል። እኛ ዛሬ በዚህ ቪዲዮ እንዴት ጀርመን ላይ ስራ አፕላይ እንደሚደረግ ስለሆነ ወደ ጃብ ሰርች ብለን እንገባለን። ከዛ ጃብ ሰርች ብላችሁ ከገባችሁ በኋላ እዚህ ጋር ትመጡና አሁንም ጃብ ሰርች ሞር ኦን ዚስ የሚለውን ክሊክ ታደርጋላችሁ። ከዛ እንዴት እንደሆነ ስራ አፕላይ እንዴት እንደምታደርጉ እንዴት ስራ ሰርች እንደምታደርጉ እዚህ ጋር ያሳያል። እና እኛ አሁን ያን ነገር ላታያችሁ ስለሆነ ቀጥታ ወደ ስራዎቹ እንሄዳለን። እዚህ ጋር ቱ ጃብስ የሚለውን እነካለን። ምናልባት ዌብሳይቱ በጀርመንኛ ከሆነ ላንጉጁን ወደ እንግሊዘኛ ቀይሩት። እዚች ጋር ያለችው ምልክት ወደ እንግሊዘኛ ቀይሩት። ከዛ ይኸው እዚህ ጋር እንደምታዩት
ወደ 35151 ስራዎች አሉ እና የሁሉ ስራ አፕላይ የሚያደርግ ሰው እየጠበቀ ነው ያለ ማለት ነው። እና አሁን እዚህ ጋር አግሪካልቸር እና ኮንስትራክሽን ላይ መስራት የሚፈልግ ሰው፣ እዚህ ጋር ሹፌሮች፣ አሁን ፕሮፌሽናል ድራይቨር ልምድ ያላቸው ሹፌሮች፣ እዚህ ጋር ማስተር ፕላመር ምናምን የውሃ የመስመር ዝርጋታ ምናምን መስራት የሚፈልጉ ፕሮፌሽናል ድራይቨር፣ ኮምፒውተር ሳይንቲስት እንግዲህ ኮምፒውተር ሳይንስ የተማራችሁ ኮምፒውተር ኢንጂነሪንግ የተማራችሁ እዚህ ጋር አፕላይ ማድረግ ትችላላችሁ። ከዛ ስኪልድ ወርከር ለፓይፕስ ምናምን እዚህ ጋር ለአርክቴክቸሮች የተለያየ አለ እና እያለ ይቀጥላል። 35151 ስራዎች አሉ እዚህ ጋር እንዳሳየዋችሁ ማለት ነው። እና እንደዚህ ወረድ ወረድ ብላችሁ እንደዚህ በሊስት ማየት የምትፈልጉ ከሆነ ወረድ ወረድ ብላችሁ 1 2 3 እያላችሁ ሙሉውን ስራ ማየት ትችላላችሁ ማለት ነው። እና አሁን እኛ ለጊዜው ሌላ ነገሩን ላሳያችሁ። አሁን እዚህ ጋር የምትፈልጉት ስራ ለምሳሌ አሁን አርክቴክቸር ቢሆን አርክቴክቸር ስትሉ ያመጣላችኋል። ከዛ በኋላ ራሱ ሰርች ያደርግላችኋል ማለት ነው። ከዛ ኢንዱስትሪው ደግሞ ኮንስትራክሽን አርክቴክቸር ላይ ያለ ነገር ነው። እችኛዋ ደግሞ ፌዴራል ስቴት የሚለው የትኛው ክልል ላይ ነው መስራት የምትፈልጉት ነው። እና አሁን በርሊን፣ ባደን፣ ቡተንበርግ አሁን ያለውበት ነው። ባቫሪያን ምናምን ባየር ሚኒክ ያለበት ነው። ከዛ ላይ ያለ ይቀጥላል። ከዛ ላ ፋይንድ ጃብስ ብላችሁ ሰርች ማድረግ ትችላላችሁ። አሁን ለምሳሌ እዚህ ጋር አርክቴክት የሚል አለ። ይህን ክሊክ ብታደርጉ እዚህ ጋር ስለ ስራው ማብራሪያ አለ። ይሄ ሪፈራንስ ነምበሩ ነው። በኋላ ስራውን አፕላይ ስታደርጉ ከቨር ለተራችሁም ላይ መጠቀም ይኖርባችኋል። ስራውን አሁን በዌብሳይታቸው አፕላይ የምታደርጉም ከሆነ ይሄ ቁጥር ይጠቅማቸዋል። ከዛ ደግሞ በኢሜይልም አፕላይ የምታደርጉ ከሆነ ሳብጀክት ላይ አፕላይንግ ፎር ዚስ ፖዚሽን ብላችሁ ሪፈረንስ ነምበሩን ታስቀምጣላችሁ። የስራው ስም ኮንትራት ኤንድ አሜንድመንት ማናጀር ይላል። ወርኪንግ አወር ፉል ታይም ነው። ፍራይዝበርግ አፐር ባቬሪያን ይባላል። ይህ ሙኒክ ያለበት ክልል ውስጥ ነው ያለው። ካምፓኒ ውስጥ ከ50 ሰዎች ድረስ አሉት። ፐርማነንት ስራ ነው፣ ቋሚ ስራ ነው እና ኦገስት 3 ነው የተለቀቀው። ኦገስት 3 ማለት ትላንት ነው። ዛሬ ኦገስት 4 ነው። እና ያው ከእናንተ የሚጠበቀው ስራ ኦርጋናይዝ እና ማኔጅመንት ኦፍ ቼንጅ ኦርደር ማድረግ፣ ቴክኒካል እና ፋክቹዋል ሪቪው፣ በቃ ከስራው ጋር የተገናኘ መሰረታዊ ነገር እንዲኖራችሁ ማለት ነው። ፓርቲሲፔት ኢን ኔጎሽዬሽን፣ ያው በድርድር ላይ መሳተፍ፣ ኮሚሽን ያው የምታገኙትን ጥቅማ ጥቅም ድርጅቱ የሚያገኘውን እያንዳንዱ ነገር ላይ ከክላይንት ጋር ሌጋል አድቫይዘሪ ቲም ውስጥ መሆን፣ እንደዚህ አይነት እና ከእናንተ የሚጠበቀው ዋት ዊ ኤክስፔክት ይላል። ኮምፕሊት ስቴዲ ትምህርታችሁን መጨረስ አላችሁ በባችለርስ ማስተርስ ቲዩ ኦር ኤፍኤች የሚል እና በባችለርስ ኦር ማስተርስ በምን በኢንጂነሪንግ፣ ሲቪል ኢንጂነሪንግ፣ ኢንዱስትሪያል ኢንጂነሪንግ፣ አርኪቴክቸር ኦር ኮምፓራብል ፊልድ ይላል። ከዛ በኋላ ሰቨራል ይርስ ኦፍ ፕሮፌሽናል ኤክስፒሪየንስ ኢን ኮንትራት ኤንድ ቼንጅ ኦርደር ማኔጅመንት ይላል። ይህ ትንሽ ልምድ የሚጠይቅ ስራ ነው፣ ግን ያው ለምሳሌ ስለሆነ እናንተ ለራሳችሁ የሚመቻችሁን ስራ ቅድም እንዳሳየኋችሁ ሰርች ታደርጋላችሁ። ጉድ ናውሌጅ ኦፍ ኮንስትራክሽን ኮንትራት፣ አናላይቲካል ስትራክቸር፣ ስትራቴጂክ ካስተመር ኢን ሰርቪስ ኦር ኢንተራክሽን የሚል የተለያየ በቃ እንትን አለው። እዚህ ጋር ሴፍ ዩዝ ኦፍ ማይክሮሶፍት ኦፊስ ፕሮዳክትስ። ማይክሮሶፍት ኦፊስ እንግዲህ መጠቀም የማይችል ሰው አለ ብዬ አላስብም። ማይክሮሶፍት ኦፊስ ማወቅ ይኖርባቸዋል። ከዛ ይሄ ጀርመን ይጠይቃል። ትንሽ ሪኳየርመንቱ ከባድ ነው፣ ግን እኔ ለምሳሌ ነው ይሄን እያሳየኋቸው ያለሁት። እንግሊዘኛ ያላቸውንም አሳየኋቸዋለሁ። ከዛ ላ ከእነሱ የምጠብቋቸው ነገሮች የተለያዩ ጥቅማ ጥቅሞች አሉ እዚህ ጋር ማለት ነው። ኢምፕሎይ ኢቨንትስ፣ ኢንዲቪዥዋል እና ኢንተርናል ኮቺንግ ምናምን ልምምዶችን ይሰጣቸዋል። በምታደርጉት ፐርፎርማንስ መሰረት ደግሞ የሆነ ለእናንተ ጥቅማ ጥቅም ይሰጧቸዋል ማለት ነው። ከዛ እንደዚህ ያለ ስለ ስራው ማብራሪያ አለ ማለት ነው። ከዛ ላ እኔ አንድ መክራችሁ ይሄን ሙሉውን ነገር አንዴ እንደዚህ ኮፒ ታደርጉትና ለቻት ጂፒቲ ወይም ለጀሚና የተሰጡትና ለዚህ ስራ የሚመች አይነት ከቨር ሌተርና ወይም ሲቪ ያዘጋጅልኝ ብላችሁ ከዛ ላ እሱ የሚሰጣችሁን ግን ማስተካከል አለባችሁ። ያው ኤአይ ስለሚሆን ስለሚታወቅ ያን ነገር ማስተካከል ይኖርባቸዋል። ከዛ ላ ይሄ ስራ አፕላይ እና ኮንታክት የምታደርጉት በዚህ መንገድ ነው። ይሄ በኢሜይል ነው ይሄ ስራ አፕላይ የሚደረገው። ስለዚህ ኢሜይላቸው የቱ ጋር አለ? እዚህ ጋር አለ። ስለዚህ በኋላ ስራውን አፕላይ ስታደርጉ
ሳብጀክታችሁ ላይ እቺን ሪፌራንስ ነምበር መጠቀም እንዳትረሱ። እና አሁን የጄ ሌሎቹንም ስራዎች ላሳያችሁ። አሁን እዚህ ጋር ነው ሰርች አድርገን ያመጣ ነው ስለሆነ ዝም ብለን እስኪ የመጀመሪያው ፔጅ ላይ እንሄድና ላሳያችሁ። አሁን ፕሮፌሽናል ድራይቨር የሚል አለ። አሁን ይሄ የእንግሊዝኛ ወይም ጀርመንኛ ይጠይቃቸዋል። እድሜያችሁ ከ18 አሁን ይሄ ለሹፌሮች ነው። እድሜ ከ18 ዓመት በላይ መሆን አለበት። ቫሊድ የሆነ ድራይቪንግ ላይሰንስ መኖር አለበት ይላል። ይሄ አፕላይ የምታደርጉት ወይ በፖስታ ነው ወይ በኢሜይል ነው። ከዛ በኋላ ኮሚኒኬቲቭ ናውሌጅ ጀርመን ይፈልጋል። ይህን ሳይሆን ሌሎች ያላሳያችሁ ኮምፒውተር ሳይንቲስት አሁን ይህም ቢሆን ወይ እንግሊሽ ወይ ጀርመን ይጠይቃል። በቃ እናንተ ራሳችሁ እንደዚህ ሰርች ያደረጋችሁ ራሳችሁ እንትን ማድረግ ትችላላችሁ። እዚህ ጋር ዛብ ይላል። ምናልባት የኢትዮጵያ የተማራችሁ ትምህርት ኳሊፋይድ ካልሆነ የጀርመን ኢኩቫለንስ ማምጣት ትችላላችሁ ነው የሚለው ይሄ። እና ይሄ ስራ ደግሞ በካምፓኒው ዌብሳይት ላይ ነው አፕላይ የምታደርጉት ማለት ነው። ከዛ ይህን ክሊክ ብታደርጉና በዚህ ስራ ላይ ይወስዳቸዋል። ይህን ስራ ያወጣው ቦታ ላይ ማለት ነው። ከዛ ላይ እዛ ላይ ያያችሁትን ስራ ትመጡና እዚህ ላይ ትመርጣላችሁ። ይሄ ሌላ ዌብሳይት ስለሆነ እኔ እዚህ ጋር ያለውን ነው ማሳያችሁ። በዚህ መሰረት አፕላይ ታደርጋላችሁ። ቅድም እንዳልኳችሁ ነው። አሁን ለምሳሌ ያውና እንደዚህ ስራዎች አሉ፣ የተለያዩ ስራዎች አሉ። አሲስታንት ፊዚሻን፣ ሳይካትሪስት፣ ሳይኮቴራፒ፣ ካር አሲስታንት ፎር ዘ ኤልደርሊ ማለት እድሜያቸው ለገፉ ሰዎች ኬር አሲስታንት ናችሁ ማለት ነው። እንክብካቤ ምናምን የምታደርጉ፣ ኦፊስ ማኔጅመንት፣ በቃ እንደዚህ እናንተ በፈለጋችሁት ዘርፍ። አሁን ለምሳሌ እዚህ ጋር ይሄ ቀላቅሎ ነው የሚያወጣላችሁ። ቅድም እንደነገርኳችሁ እናንተ በምትፈልጉበት ዘርፍ ላይ እናንተ ልምድ ባላችሁ በተማራችሁበት ዘርፍ ላይ የምትፈልጉ ከሆነ እዚህ ጋር ትመጡና ጤና ላይ ከሆነ የተማራችሁ ጤና፣ ሶሻል፣ ቲቺንግ ላይ ብላችሁ ክሊክ ታደርጋላችሁ። አሁን ለምሳሌ ዝም ብለን የተለያዩ ነገሮች አሉ እዚህ ጋር አካውንቲንግ ላይ ያለ፣ አግሪካልቸር ላይ ያለ፣ እንደዚህ እናንተ ራሳችሁ ዘርፋችሁ ያለበትን ፈልጋችሁ ክሊክ ታደርጋላችሁ። አሁን ለምሳሌ ሄልዝ እና ሶሻል ላይ ብንሄድ የሚያመጣላችሁ ስራ ስንት ስራ አለ ይላል። 14,000 ስራ አለ በሄልዝ ሶሻል እና ቲቺንግ ትምህርት ማስተማር ጤና ላይ ምናምን ያለ ነገር እና ሳይካትሪስት ስፔሻሊስት አሲስታንት ያው የተለያየ ሰው ነው። ለሹፌርም ስራ አለ፣ እንክብካቤ ለሚሰጡም ሽማግሌዎችንም ለመንከባከብ ስራ አለ። ስፔሻሊስት ለሆኑ ደርማቶሎጂ እንኳን ለሆኑ ሰዎችም ስራ አለ። ያው ለራሳችሁም የሆነውን አሁን ይሄ የህፃናት ማለት ህፃናት አስተማሪ ነው። ኤርሊ ቻይልድሁድ አስተማሪዎች አለ፣ አሲስታንት ፊዚሻን፣ ፋርማሲስት አለ። እዚህ ጋር ራሳችሁ በቃ የሚሆናችሁን ስራ እየፈለጋችሁ አፕላይ ማድረግ ነው። ከዛ በኋላ ውስጥ እየገባችሁ ግን ማድረግ ያለባችሁ ነገር እያንዳንዱን ስራ ውስጥ እየገባችሁ ቋንቋ የትኛውን ቋንቋ እንደሚጠይቅ ያ ስራ ምናምን ማየት ይኖርባቸዋል። ጀርመንኛ የምትችሉ ከሆነ ጥሩ ነው። ጀርመንኛ ካልቻላችሁ ግን እንግሊዘኛ ከቻላችሁ በቂ ነው። ከዛ በኋላ ቀጣዩ ስቴፕ ምን መሰላችሁ? እናንተ ለዚህ ድርጅት አፕላይ አድርጋችሁ ያው ኢትዮጵያም ቢሆን ስራ አፕላይ አድርጋችሁ ከተቀጠራችሁ አመልክታችሁ ያ ድርጅት እናንተን ከቀጠረ እኛ ጋር ተቀጥሯል የሚል አክሴፕታንስ ሌተር ወይም የስራ ኮንትራት ይሰጣችኋል። ያን የስራ ኮንትራት ትይዙና ቀጥታ ወደ ኤምባሲ ዶክመንቶቻችሁን ሁሉ ይዛችሁ እዚህ ድርጅት ላይ ስራ አግኝቻለሁ፣ ስለዚህ ወደዛ ሙቭ አድርጌ ስራ መስራት ፈልጋለሁ ብላችሁ ለቪዛ ታመለክታላችሁ ማለት ነው። ድርጅቱም እናንተ ያላችሁበትን ሁኔታ ኢትዮጵያ መሆናችሁ ምናምን ካወቀ የሚያግዝ ደብዳቤ ለኤምባሲ የሚጻፍ ደብዳቤም ድርጅቱን መጠየቅ ትችላላችሁ። በዚህ መሰረት አፕላይ አድርጋችሁ ያገኛችሁትን ስራ ሄዳችሁ ታመለክታላችሁ። ከዛ ያው ምንም ይሄ በጣም ቀላል ነው። ለእንደዚህ አይነት ነገር ኤጀንትም ሆነ ሌላ ሰው ያስፈልጋቸዋል ብዬ አላምንም። በራሳችሁ አፕላይ ማድረግ ትችላላችሁ። እኔ ራሱ እንደዚህ ዌብሳይቶች ላይ ነው አፕላይ ያደረግኩ ያለሁት። አንድ ስራ አግኝቻለሁ በእነዚህ ዌብሳይቶች ፓርታይም ስራ። ስለዚህ ተጠቃሚ መሆን ትችላላችሁ። እጅግ በጣም አመሰግናለሁ። ቪዲዮ ይጠቅመዋል ብላችሁ የምታስቡት ሰው ካለ ሼር አድርጉላቸው ቪዲዮውን።
ላይክ አድርጉልኝ፣ የደውል ምልክቷን ተጫኑና ቀጣይ የተለያየ ቪዲዮ ስሰራላችሁ እንዲደርሳችሁ እና አካውንቴንም ሳብስክራይብ በማድረግ ቻናሌን ሳብስክራይብ በማድረግ አግዙኝ። እጅግ በጣም አመሰግናለሁ። መልካም እድል